የአምናንና የብሌን መጨረሻ እንደዚህ ይሆናል ብላችሁ ገምታችሁ ታውቃላችሁ? ብሌን ግን ትንሽ አበዛችሁ አልመሰላችሁ? አንዳንዴ መጥፎ ወይ በልህ የምንወስናቸው ውሳኔዎች በጣም ዋጋ ያስከፍሉናል። ታዲያ እናት ዛህራ ያሏትም ይሄንን ነገር ነው። ባሮክ ደግሞ እውነተኛ ፍቅር ይዞት ሳይሆን አምናን አፈቅርሻለሁ ስላላት ስለሰማ ብቻ ነው። እሱ ባገኘው አጋጣሚ አምናን የሚወዳቸውን ነገሮች በሙሉ መንጠቅ ነው የሚፈልገው። ከዛም ራሱን ሲያጠፋ ማየት ነው የምፈልገው ብሏል። ይሄ ታዲያ ወንድም ሳይሆን ጠላት ነው። እናም አቶ አምናን በጣም አለቀሰ። የምር በጣም ያሳዘነኝ አምናን ሲያለቅስ ማለት ነው። እሷም እንደምትወደው ከእሱ ላይ ተስፋ እንደማትቆርጥ ታውቃለች። ግን ይሄንን ውሳኔ ለምን ልታስብ ቻለች? የሆነ ነገር አስብ ባሮክ፣ የሆነ ነገር አስበህ አድርግ፣ ቶሎ በል ብሎ እኮ ነው ይሄንን ውሳኔ የወሰነው። አይታችሁ ከሆነ ማለት ነው። ማለት አምናን እኔ እኮ አፈቅርሻለሁ ያላት ጊዜ ምን ብሎ የሆነ ነገርማ ማድረግ አለብኝ ብሎ እንትን አለ ማለት ነው። እና ብቻ ዞሮ አምናን በጣም ነው ያሳዘነኝ። ታዲያ ብሌን አልቅሳ የምትመለስበት ጊዜ በጣም ቅርብ ነው። የዛ ጊዜ ደግሞ ይረፍዳል። አቶ አምናንም ባይወዳትም ከማሪያ ጋራ ይሆናል። ይሄ ደግሞ ያቺ ወይዘሮ ሴማ የምትባል አሮጊታለች ከእሷ ጋራ ነው ማለት ነው። ወይዘሮ ሴማ አቶ ካርታን ደውላ እንግዲህ እንዲመጣ አድርጋለች። አምናን ስለዚህ ጉዳይ ምንም የሚያውቀው ጉዳይ የለም። ታዲያ ዛሬ ማሪያ በሌን መቀየር በጣም ተገርማለች። ምንድን ነው እንደዚህ ቀየራት? እርሟን ልብስ ብትቀይር የልጁን ልብ ተቆጣጠረችው እኮ ብላ እንግዲህ በጣም እየተበሳጨች ነው ማሪያ ማለት ነው። በጣም ወራ ሻንጣዋን ሁሉ አስተካክላ ነበረ። እሱ በአምናን እየተጫወተችበት ነው ያለችው። አምናን የሚያፈቅረው ብሌንንና ብሌንን ብቻ ነው። እሷ ደግሞ ታፈቅረዋለች እቺ ማሪያ። ታዲያ የእውነት አሳዝኖኛል አምናን፣ የምሬን ነው። ለምን ከብሌን ጋራ ብዙ የማይረሱ ነገሮችን አሳልፈዋል። ትዝታዎች አሉ፣ ብቻ ብዙ ነገሮች። ያ ሁሉ ሊረሳው አይችልም። እሷም ያንን ነገር ረስታው አይደለም። ግን አንዳንድ ጊዜ ቆም ብለን ባለማሰብ በገዛ እጃችን ዋጋ እንድንከፍል እንገደዳለን ማለት ነው። እና ዛህራም ያለቻት ይሄንን ነገር ነው። ዋጋ እንደምትከፍልም ታውቃለች። ይሄ ሰው አፍቅሯት አይደለም፣ አምናንን ሊበቀለው ብቻ ነው። አቶ አምናን ከብሌን እጀምራለሁ። ምክንያቱም አሁን ላይ ለአንተ ከድርጅቱም ከምኑም ከሀብቱም ብሌን የምትበልጥብህ፣ ከእሷ ጀምራለሁ። ከዛ ቀስ በቀስ እያልኩኝ ያንተ የሆነውን ነገር ሁሉ ነጥቄ ራስህን እንድታጠፋ አደርግሃለሁ አለ። በጣም ነው እኮ የሚገርመው። ታዲያ ወንድም እንደዚህ ያደርጋል? አንድ ያልገባኝ ነገር አለ። እናቱ አዎ በድላው ሊሆን ይችላል፣ የባሮክ እናት ማለትም የአምናን እናት። ግን ይሄ ልጅ ምንም የሚያውቀው ጉዳይ የለም። ተንደላቆ ቢያድግም አንድ ቀን እንኳን ወንድም አለህ ብላ ተሳስታ እንኳን ነግረው አትቃቅም። ለዚህ ለልጅ ማለት ነው። ወይዘሮ ትሰማሃል? እሷ ብትነግር ነው ኖሮ ይሄ ልጅ ወንድሜን አስተዋውቂኝ ከኛ ጋር መጥቶ ይኑር ሊላት ይችላል፣ ያን ጊዜ ማለት ነው። እሷ ግን ሳትነግረው እንደዚህ ውስጧን እያብሰለሰለች ያው ወደማይቀረው ሄደች። እድሜ ለሲፈን ማለት ነው። እና አምናን ምንም አይነት ጥፋት የለበትም። አምናን እንግዲህ በሚወዳቸው እየተከዳ እየተገፋ ነው ያለው። ዛሬ የምር በጣም ያሳዘነኝ ማለት ነው። እና እንግዲህ ምንም ማድረግ አይቻልም፣ ቀልብ ይስጣት እንጂ አሁን እሷ ለልህ ወደ ባሮክ ብትሄድም ባሮክ ግን ከልብ እንዳላፈቀራት እሷም ከልብ እንዳላፈቀረችው እሷ ላታፈቅረውም ሲጀመር ባሮክን ማለት ነው። ያው አምናን ልትበቀለው ፈልጋ ነው። ግን ይሄ በቀል አይደለም ሞኝነት ነው እንጂ ማለት አምናን በጣም ይወዳታል። ብሌንን ሊያጣትም አይፈልግም። ወንድሜ እኔ እዚህ መቀመጤ ደብሮ ከሆነ ልሄድ እችላለሁ፣ ንገረኝ፣ እንደወጣ ትፈልጋለህ እንዴ አለው ከንፈሩን እያሽሟጠጠ። ከዛም አምናን ሀይ ሚስጥረኛዬንማ የኔን ብሌን ይዘህብኝ ከምትሄድ እዚሁ እያየው ብቃጠል ብችለው ይሻለኛል አለ። የምር በጣም ያሳዘነኝ እንደዛ ሲል ማለት ነው። እና እንግዲህ ብሌን ማላቅም ምን ሆኜ ነው ብላ ታስብ ይሆናል። ለምን ያደረገችው ነገር በጣም የተሳሳተ ነው። ደግሞ አልቅሳ እንደምትመጣ የዛ ጊዜ ግን አንዳንድ ጊዜ ማለት ነው በልህም ሆነ በንዴት
ተቻኩለን የምናደርጋቸው ነገሮች በጣም ዋጋ ያስከፍሉናል። በጣም ከዛ በኋላ ያንን ሰው ይቅርታ ለማለት እንኳን ይረፍዳል። አሁን አምናን በዚህ መሀል አንድ ነገር እንኳን ቢሆን የዘላለም ጸጸት ተሸክማ ነው የምትኖረው ማለት ነው። እና አምናንን ይቅርታ ተባብለው ይሄ ባሮክ የሚባለውን ሰውዬ ደግሞ ከህይወታቸው ውስጥ አስወጥተው፣ በነገራችን ላይ ያቺ ካታኔላ ነች፣ ካታኔል የምትባል ሴትዮ ካሜራ ደቅናለች እኮ። ካሜራ አለ፣ ማንም ሰው አላየውም እስከ ዛሬ ማለት ነው። አምናን መኝታ ቤት አለ፣ ወይዘሮ ሴማ መኝታ ቤት አለ፣ ሳሎን አለ፣ ውጪ የሚቀመጡበት ቦታ ግቢ ውስጥ አለ ማለት ነው። ስለዚህ አቶ ባሮክ እያንዳንዷን የሚያወራትን ነገር ያ ካሜራ እየመዘገበ ነው። እቺ ሴትዮ በአንድ በኩል አምናን ጠላት ብትሆንም በአንድ በኩል ደግሞ ልጠቅመው ትችላለች። ለምን ይሄ ልጅ ትክክለኛ ወንድሙ ነው ወይ? ለምንስ ነው እንደዚህ ማድረግ የሚፈልገው? እንደገና ደግሞ አትክልት ስር የሆነ ነገር ሲቀብር አይታለች በካሜራዋ። ይሄ ሰው ማን ነው? ከአምናንስ ምንድን ነው የሚፈልገው እያለች ነበር ማለት ነው። እና አምናን ምስኪኑ ወንድም አግኝቻለሁ ብሎ በደስታ እንግዲህ እሱ ያለውን ነገር በሙሉ እሺ እያለ ነው። እሱ ግን የእሱን ውድቀት እየተመኘለት የሚገኝ ሰው ነው። ታዲያ ባሮክ ካመጣጡ ጀምራችሁ ሁላችሁም ወዳችሁታል። እሱ ግን የመጣው ለበቀል ነው። በፍጹም ማለት ነው። አይኑ ያስታውቃል። እና ታዲያ ዛሬ ጭራሽ ይባስ ብሎ ወይ አምናን እንባው ሲወርድ የምር በጣም ነው ያሳዘነኝ። እንግዲህ አምናን አይታችሁታል። አምናን እኮ እናቱ ከሞተች ጀምሮ አዘንና ለቅሶ ብቻ ነው ሁል ጊዜ ማለት ምንም አንድ ቀን እንደውም የእናቱን አዘን ያስረሳችው ብሌን ነበረች። ከሷ ጋርም ጥሩ ነገር ላይ ያሉ ያለ በመሀል እንግዲህ የብሌን ያ ነገር ተፈጠረ። እሷም ከዛም ዳነች። ከዳነች በኋላ ማርያም የምትባል መጣች። አምናን በዛው ብሌንን ትንሽ በመሀላቸው ጋበው ተፈጠረ። እንግዲህ ብሌን ብቸኝነት ተሰምቷት ወደ ውጪም ወደ ምንም እያለች በዛው ይሄ ሰው መጣ ማለት ነው። የብሌንን ጓደኛ አስታውሳችኋታል? ያቺ አልነበረ ስሟ ብቻ ነው ብቻ የሚሏት የአምናን ጸሐፊ ማለት ነው። እሷ ብሌንንና አምናንን ልታስታርቃቸው ትችላለች። ታዲያ ይሄ ነገር የሚሆነው ወይዘሮ ሴማ ቆርጣለች እችን ልጅ ልታጋባው። አንድ ነገር አለ። አሁን እሱ የማይወዳት ከሆነ ከዚህ ሰው ጋር እንዴት ነው አብራ የምትሆነው? እሷ ብቻ የምትወደው ከሆነ በጣም አስቸጋሪ ነው ማለት ነው። እና እንግዲህ የምናውቀው ጉዳይ የለም። እናም እንግዲህ ብሌን የወሰነችው ውሳኔ ልክ እንዳልሆነ ለእሷ ራሱ ገብቷታል። ትክክል እንዳልሆነችም ታውቃለች። ግን በንዴት ነው የወሰነችው ያንን ነገር ማለት ነው። በንዴት የወሰነችው ነገር ደግሞ ነገ ዋጋ ትከፍልበታለች። አምናን ታዲያ እሷን እያሰበ ስቅስቅ ብሎ እያለቀሰ እያለ እኔ አንተን ብዬ ነው እዚህ ውስጥ ያለሁት፣ አንተ ግን ለእኔ በምንም ቦታ የለም፣ ረስተኸኛል፣ ጣል ጣል አድርገኝ፣ ማርያ አንቺ እንኳን ተረጅኝ እስቲ እያለ ስጮህባት ነበረ ማለት ነው። እና እንግዲህ ብቻ አላውቅም ምን እንደሚፈጠር። ዞሮ ብቻ እየደበረ ነው ድራማቸው፣ እንደ በፊቱ አይደለም። ለምን እንደ በፊቱ ቢሆን እንኳ ደስ ይላል። አሁን ላይ ግን ሁሉም እየተደበረ ነው እያየ ያለው ይሄንን ድራማ። ምክንያቱም ደግሞ አምናንና ብሌን ሰላም ስላልሆኑ በቃ አምናንና ብሌን አንድ ላይ ቢሆኑ ወይ እንደ ድሮ ቢመለሱ ድራማቸው እያማረ ይሄዳል። ገብቷቸዋል አይደል? አሁንም የተመልካችን አስተያየት መቀበል አለባቸው ብዬ ነው የማምነው። ምክንያቱም ከዚህ በኋላ ያንን ነገር የማትቀበል ከሆነ ግን ያው ከባድ ነው የሚሆነው ብዬ ነው የማስበው። ስለዚህ ምን እንደሚፈጠር ደግሞ እንግዲህ አላቅም፣ ግን አሳዝናኛለች ማለት ነው። እሷ ብሌን ዛሬ አላሳዘነችኝም እውነቱን ስነግራችሁ የምር አምናን ነው ያሳዘነኝ። እኔ ለምን ብሌንን የሚወዳትን ሴትዮ አጥቷል። ጓደኛ ወንድሜ ነው ወንድም አግኝቻለሁ ብሎ ደስታውን ሳጣጥሞ ሳይጨርስ ይሄ ነገር ተፈጠረ። ታዲያ በጣም አይከብድም? አላቅም። እናት ዛህራም ታዲያ ታይ ይሄ ነገር በኋላ ዋጋ ያስከፍልሻል ስትላት ዋጋ ልክፈላ አለች እኮ። እንግዲህ አላቅላትም ምን እንደሚፈጠር ግን ዞሮ እስኪ አብረን የምናየው ነው የሚሆነው።
ከዚህ በኋላስ ነገሮች እንዴት ነው የሚቀጥሉት? አምናን በጣም ብዙ ነገሮች ከኋላው ተጋርጠው ነው ያሉት። ወንድሜ ባለው ሰውዬ እሱ የአምናንን ውድቀት የሚፈልግ ነው። አምናን ግን በንጹህ ልቡ ነው። እውነት ወንድሜ ሲደሰት ማየት እንዴት ይናፍቃል። ፍቅር እንደዚህ ማፈቅራት ልጅ አለች፣ እሷ አታውቅም። አሀና ንገራት፣ በኋላ ከረፈደ ከባድ ችግር ይፈጠራል አለ። አምናን የራሱ ጉድ መሆኗን አላወቀ ምስኪን። ብቻ አሳዝኖኛል። ዞሮ አምናን እንግዲህ ከዚህ በኋላስ ምንድን ነው? ብሌን ከዚህ ከባሮክ ጋር ትቀጥላለች ወይ? የኔ ጥያቄ ነው። ባሮክ የሚባል ሰው እኔ ከመጀመሪያውም አልወደድኩትም። ለምን? ተንኮለኛ ሰው ብዙም አይመቸኝም። ለዛውም ወንድሙ ላይ እያለበ ያለው ነገር በጣም ነው የሚያስጠላው። አሁን እዚህ ጋር ይሄ የእናቱና የራሱ የባሮክን ችግር እንጂ የአምናን ችግር አይደለም። አምናን ምንም የሚያውቀው ጉዳይ የለም። ግን እሱ ባገኘው አጋጣሚ አምናንን መጉዳት ብቻ ነው የሚፈልገው ማለት ነው። ዞሮ እንግዲህ አምናን አይ እንጃ ልክ የምትረዳክ ብሌን ነበረች። እሷ እንግዲህ ኮብልላለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።